ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ዝት ይበል። ሀገራችንን ሰላም ያርግልን። እንግዲህ የምሰማውን የምፈራውን ነገር አድርጎ ፈጣሪ ያርግልን፣ እዛው ያስቀርልን። ዛሬ እንግዲህ የምንማረው ከባለፈው የቀጠለ ትምህርት ነው። ባለፈው የተማርነው አናባቢንና ተነባቢን ቁቤ ዱብፈማፊ ቁቤ ዱበቺፍቱ በሚል ለያይተን የተማርነው ትምህርት ነበር። ዛሬ ደግሞ የምንማረው ድምጽ ነው። ድምጽ ማለት ምንድነው? ለምሳሌ በአማርኛ ውስጥ አንድ ቃል ጠብቋል፣ ጠብቆ ሲነበብ ወይ ደግሞ ላልቶ ሲነበብ ብለን እንደተማርነውና እንደምናውቀው ሁሉ በአፋን ኦሮሞ ውስጥ ደግሞ ስጠብቅና ስላላ ስረዝምና ሲያጥር ብለን የምንማረው ነገር አለ። የአንድ ፊደል መጉደል ወይ ደግሞ የአንድ ፊደል ያለ አግባብ ያለ ቦታዋ መጨመር የአንድን ቃል ወይም የአንድን ሀሳብ ትርጉሙን ሙሉ በሙሉ ነው የምትቀይረው። በዚህ ምክንያት ስጠብቅ ወይ ስላላ ብለን ስናነበው አጥብቀን ስናነበው የሚሰጠን ትርጉም ሌላ፣ አላልተን ስናነበው ደግሞ የሚሰጠን ትርጉም ሌላ እንደሆነ ሁሉ ረዝሞ ሲጻፍ ወይ ረዝሞ ሲነበብና አጥሮ ሲጻፍ ወይ አጥሮ ሲነበብ የራሱ የሆነ ፍቺ ወይ ትርጉም ስላለው ነው። ለዚህ ነው እንግዲህ ለእያንዳንዱ ነገር ስንጽፍ ስናነብ ወይ ደግሞ አንባቢው እኛ ልንጽፍ የፈለግነው አንባቢው ግልጽ በሆነ ቋንቋ እንድገባው ጠብቆና ላልቶ ረዝሞና አጥሮ የሚጻፉ የአፋን ኦሮሞ ጽሁፎች ግልጽና እውቀት ላይ የተመሰረተ መሆን አለበት ማለት ነው። በመሆኑም ነው ዛሬ እንግዲህ በዚህ አሁን በምንለቀቀው ቪዲዮ ላልቶ ወይ ጠብቆ ረዝሞ ወይ አጥሮ የሚጻፉ ጽሁፎችን በምን አይነት ድምጽ ነው የሚወጣቸው ወይ ደግሞ ምን አይነት አጻጻፍ ህግ ነው ያላቸው የሚለውን እንድናይ ማለት ነው። እንግዲህ በመጀመሪያ የምናየው ስረዝም ማለት ምን ማለት ነው? አንድ ድምጽ ረዝሞ ተጻፈ ስንል ምን ማለት ነው የሚለውን የሚነግረን አናባቢዎቻችን ናቸው። ይሄ ድምጽ አጭር ነው ወይ ደግሞ ይሄ የሚወጣው ድምጽ አጠር ያለ ነው፣ ሰገሌ ገባባ ብለን ወይ ደግሞ ይሄኛው ድምጽ ረዘም ያለ ድምጽ ነው ወይም ሰገሌ ዴራ ብለን የምንለየው በምጻፉ ወይ በሚደጋገሙ የአናባቢ ብዛት ነው። ይሄ የአናባቢ ብዛት ስንል አንድ አይነት አናባቢ ተከታትሎ ነው የሚጻፈው። ለምሳሌ አ ከሆነ ሁለት አ ተከታትሎ ከተጻፈ ያ ድምጽ የአ ድምጽ ነው የሚኖረው ማለት ነው። ኦም ከሆነ ተከታትሎ ሁለት ኦ ከተጻፉ የኦ ድምጽ ነው የሚጻፈው ማለት ነው። ስለዚህ ይሄ ድምጽ ሁለት አናባቢዎች አንድ አይነት ድምጽ ያለው ሁለት አናባቢዎች ተከታትለው አንድ ፊደል ውስጥ ሲጻፉ ምን አይነት ድምጽ ይሰጠናል? ሰገሌ ዴራ ወይም ረዘም ያለ ድምጽ የሚባለውን እንግዲህ በአማርኛ ስለሌለው በኦሮምኛ ቀጥታ ሲተረጎም ነው ሰገሌ ዴራ ብለን የምንናገረው። የምጻፈው ፊደል ረጅም ድምጽ ያለው ረዘም ያለ ድምጽ ያለው ወይስ አጠር ያለ ድምጽ አለው ብለን ለመለየት እንደ ለምሳሌ እዚህ ጋር እንደምታዩት ፈኬኛ ተብሎ የተሰጠው ለምሳሌ ማለት ነው። ፈኬኛ ማለት የመጀመሪያው ማ የሚለው አሁን ለምሳሌ ይሄ ረዘም ያለ ድምጽ ነው። ምንድነው ረዘም ያለ መሆኑን ሰገሌ ዴራ መሆኑን የሚነግረን ምንድነው? ሁለት አዎች ተከታትሎ ተጽፏል። እነዚህ ሁለት አዎች ምንድናቸው? አናባቢዎች ናቸው። እነዚህ አናባቢዎች ናቸው የድምጹን ማጠርና መርዘም የሚያሳውቁን። ስለዚህ እንዳለው እዚህ ጋር የምናያቸው ማ፣ ላ፣ ዴ፣ ዲ፣ ኮ፣ ፉ፣ ባ እያል የረጃጅም ድምጽ ከአፋችን ወይ ከአንደበታችን እንዲወጣ የሚያግዙን እነዚህ አናባቢዎች ናቸው ማለት ነው። እና ሌሎች ምሳሌዎችም ተከታትለው እየተጻፉ ነው። እንግዲህ እዚህ ጋር እንደምናየው የአ ድምጽ ነው እንዲረዝም ያደረገ የኤ ድምጽ ነው ኤ ብሎ እንዲወጣ። የአይ ድምጽ ደግሞ ኢ የምንላት እቺ የአይ ድምጽ ኢ ድምጽ ነው የምኖረው ብያቸዋለሁ በባለፈው በተማርነው ላይ። እንግዲህ እነዚህ ላይ በመመስረት ነው ድምጸው
ረጅም ነው ወይም አጭር ነው ብለን ልንለው የምንችለው ማለት ነው። እያንዳንዱን እዚህ ጋር እንደምናየው ሁለት አናባቢዎች ነው የያዙት እና እነዚህ ድምጾች ምንድነው የሚባሉት? ረጅም ድምጽ ወይም ሰገሌ ዴራ ብለን እንጠራቸዋለን ማለት ነው። ሌላው እንግዲህ ሰገሌ ገባባ ወይም አጭር ድምጽ ብለን የምንጠራው በአጭሩ ቶሎ ከአፋችን ወጥቶ የሚያልቁ ድምጾችን የሚሰጡ ናቸው። እነዚህ ደግሞ ከነዛ በምን ይለያሉ? አናባቢዎቻችን አንዳንድ ናቸው። አንዳንድ በመሆናቸው ምንድነው የሚያሳዩን? አጭር ድምጽ ወይም ሰገሌ ገባባ የሚለውን ድምጽ ያወጣልናል ማለት ነው። ሰገሌ ገባባ የሚለውን ድምጽ ያወጣልናል። ሰገሌ ገባባ የምንለው ለምሳሌ እዚህ ጋር እንደምናስቀምጠው አንድ ኤ ነው ያለው፣ አንድ ኢ ነው ያለው፣ አንድ አይ ነው ያለው፣ አንድ ኦ ነው ያለው፣ አንድ ዩ ነው ያለው። እንግዲህ እነዚህ ድምጾች በአፋን ኦሮሞ ውስጥ ኤ የአ ድምጽ፣ ኢ የኤ ድምጽ፣ አይ የኢ ድምጽና ኦ ራሱ ኦ ዩ ደግሞ የኡ ድምጽ ስላለው ምን አይነት ድምጽ ያወጣልናል? ባ፣ ከ፣ ዲ፣ ኮ፣ ኩ፣ ዳ፣ ጬ፣ ፊ እያለ አጫጭር ድምጾችን ያወጣልናል ማለት ነው። የሚከተሉትን ምሳሌዎች ስናይ እንዳሉ አጫጭር ድምጽ ነው የሚወጣቸው ማለት ነው። ቶሎ የሚያልቁ ናቸው። ለምሳሌ ባ ብለን ስንጽፍ ባ ከምሎ ድምጽ ጋር ተመሳሳይ አይደለም። ማ ብለን ስንጽፍ ማ ከምሎ ድምጽ ጋርም አንድ አይደለም። እንግዲህ በአረፍተ ነገር ውስጥ ወይ ደግሞ በቃላቶች ውስጥ ሲገቡ የራሳቸው የትርጉም መለያየትን ይፈጥራሉ ማለት ነው። የአንድ አናባቢ መጨመር ወይ መቀነስ የራሱ የሆነ የፍቺ ወይ የትርጉም ልዩነትን ይፈጥራሉ ማለት ነው። በመሆኑም አናባቢን በመጠቀም ረጅም አጭር ድምጽ የምናውቅበት መንገድ ምንድነው? አንድ አይነት ድምጽ ወይ ተመሳሳይ የሆነ ድምጽ ያለውን ስናወጣ ያለ አንድ አይነት ድምጽ የሚያወጡ አ፣ ኤ፣ ኢ፣ ኦ፣ ኡ የሚባሉ እነዚህ አናባቢዎችን በመጠቀም ተመሳሳይ አናባቢ ተከታትለው አንድ ጊዜ ነው የተጻፈው ወይንስ ተከታይ የለውም ብቻውን ነው የተጻፈው? ተከታትሎ ሁለት ጊዜ ነው የተጻፈው ወይንስ ተከታይ የለውም ብቻውን ነው የተጻፈው? ብቻውን ከተጻፈ አጭር ድምጽ ነው፣ ምንም ክርክር የሌለው። ተከታትሎ ከተጻፈ ደግሞ ረጅም ድምጽ ይባላል ማለት ነው። ረዘም ያለ ድምጽ ያወጣል ማለት ነው። ረዘም ያለ ድምጽ ሲያወጣና አጠር ያለ ድምጽ ሲያወጣ የሚለዩልን ምንድነው ማለት ነው? አናባቢዎች። እንግዲህ በሚቀጥለው ቪዲዮአችን ደግሞ ስጠብቅና ስላላ የምፈጥረውን ድምጽ የምፈጥረውን ፍቺ እንዲኑ መጥበቅስ መላላትስ በምንድነው የምንለየው የሚለውን ደግሞ በቀጣዩ ቪዲዮ እንማራለን። እዚህ ላይ ስላያችሁልን ስለተማራችሁበት ከልብ እናመሰግናለን። እንግዲህ ጠቃሚ ነው ብላችሁ ካሰባችሁ ሌሎች ይማሩበታል ይለወጡበታል ብላችሁ ካሰባችሁ ደግሞ ለሌሎች አጋሩ። እንግዲህ ይሄንን ቪዲዮ የምሰራው ለአማርኛ ተናጋሪዎች ብቻ አይደለም። ለሁሉም ኦሮምኛ ተናጋሪ ሆኖ ኦሮምኛን በደንብ መናገር የቻለ ሁሉ በደንብ መጻፍ ይችላል ማለት አይደለም። ለምሳሌ እኔ ብዙ ጊዜ የፊደሎችን ስህተት አያለሁ በመስሪያ ቤቶች፣ በማስታወቂያዎች፣ ኢቭን በፌስቡክ ላይ እና በተለያየ ቦታ ላይ ሲጻፉ ለማለት ወይ ለማስተላለፍ የፈለጉት መልእክት በፊደሎች መጉደል ብቻ የተለያየ ትርጉም ይኖራቸዋል እና ጥርትና ንጽት ያለ ትርጉማቸው ግልጽ የሆነ ለአንባቢው በሚገባ የሚገባው ሆኖ እንዲጻፍ የአጻጻፍ ስርዓታችን ወይ ደግሞ የሰገሌና የድምጽ ሰገሌ ማለት ድምጽ ነው። የድምጽ ህጎችን አውቀን መጻፍ ግድ ስለሚለን ነው። እንግዲህ ሁላችሁም እንድትማሩበት ታስቦ ከቢጊነር ወይ ደግሞ ከመጀመሪያ እስከ አድቫንስድ ልትማሩበት ትችላላችሁና ሼር ያደረጋችሁ ለሌሎችም አጋሩ። ከመጀመሪያ የጀመርንበት እንግዲህ ህጻናቶችም አፋን ኦሮሞን እየተማሩ ስለሆነ ከመጀመሪያው ጀምሮ ይማሩበታል። ከአባጫዳ ጀምሮ ከአናባቢ ተናባቢ እያለ
ወደ ድምጽ መጣን። እንግዲህ አሁን ደግሞ ድምጽ ውስጥ ብዙ አይነት አለ። ከዛ ወደ ፍቺ እያልን የምንሄድበት ይሆናል። እና እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም አጋሩልን። አመሰግናለሁ።